ዝግጁ ናችሁ? አረሬ በጣም አሪፍ። የሥራ ፈጣሪና አሰልጣኝ በጣም የምንወደው የምናከብረው አንጋፋው ሊደር ነቢል ሰቡር ሻፊ ሞቅ ባለ ጭብጨባ። አይሰማ አይሰማ ኢቲኬር ኢቲኬር አይሰማም። ኢቲኬር በጣም ነው የማመሰግነው። በጣም ነው ደስ የምትሉት። ለራሳችሁ ሞቅ ያለ ጭብጨባ። ዛሬ በመሀላችሁ በመገኘቴ በተለይ በተከበራችሁ ሊደሮቻችን መካከል በመገኘቴ እንዲሁም የተከበራችሁ የኢቲኬር ዲስትሪቢዩተሮች በመሀላችሁ በመገኘቴ እጅግ ደስታ ተሰምቶኛል። ሊደሮቻችሁ የተከበረ የኢቲኬር ሲኢኦ አቶ ማቴዎስ መባ እዚህ እንድገኝ ስለጋበዘኝ እጅግ አድርጌ ማመስገን እወዳለሁ። እስቲ ለሲኢኦዋችሁ ሞቅ ያለ ጭብጨባ። ዛሬ ኔትወርክ ማርኬቲንግ ላይ እንዴት እንደገባው ባጭሩ ስቶሪውን ነግሬያችኋለሁና በነበረኝ ኔትወርክ ማርኬቲንግ ላይ በነበረኝ ኤክስፒሪየንስ ሁልጊዜ የምጠይቀው ነገር ነበር። እዚህ ኢንዱስትሪ ላይ ሰክሲድ ለማድረግ ምንድን ነው የሚያስፈልገው? ባጭሩ what is the secret? ምንድን ነው ሚስጥሩ ብዬ ሁሌ ጠይቅ ነበር እና ትልቁ ሚስጥር ቤዚኮቹን ነገር ማድረግ ነው። ዛሬ ሼር የማደርጋችሁን 8 ቤዚክ ቢልዲንግ ብሎክ ከተለያዩ ሊደሮች ሰምታችሁት ሊሆን ይችላል። አምሹር እናንተም ሰጣችሁት ሊሆን ይችላል። ትላልቅ ሊደሮች ፊት ለፊት ይታዩኛል። አዳዲስ ጀማሪ ኔትወርከሮች ትሆናላችሁ። ኤክስፒሪየንስ ያላችሁ ኔትወርክ ማርኬቲንግ ላይ ኤክስፒሪየንስ ያላችሁ ወይንም ልምድ ያላችሁ ኢቲኬር ላይ ሊደሮች ልትኖሩ ትችላላችሁ። ኦኬ ግን ይሄኛው 8 ቤዚክ ቢልዲንግ ብሎክ መጀመሪያ ያዘጋጀው ዴክስተር የገር የሱ ሲስተም one of the greatest network marketer in the world ማለት ዴክስተር የገር ልክ እኔ ማትሪክ ወድቄ ኔትወርክ ማርኬቲንግን ተቀላቅዬ ህይወቴን እንደቀየርኩት ዴክስተር የገር አሜሪካ ሀገር ውስጥ የቢራ ሴልስ ፐርሰን ነበር። ቢራ ነበር የሚሸጠው። ወጣችኋል? የቢራ ሴልስ ፐርሰን ነበርና ቢራ እየሸጠ ዴክስተር የገር አሁን ትመለከታላችሁ አለ ባይሱዙ ውሃ የሚያዞሩ አሉ፣ ቢራ የሚያከፋፍሉ አሉ አይደል? እንደዛ ነበር የሚሰራው ዴክስተር የገርና ልክ እንደኔና እንደናንተ ኦፖርቹኒቲውን የሆነ ሰው ሰጠው። ተረዳችሁ? ህይወቱን የሚቀይር ኦፖርቹኒቲ ሰጥቶት he joined the company, he joined the industry, he changed his life። አሁን ዴክስተር ሞቷል። ከሞተ በኋላም ግን አሜሪካ ውስጥ በዛ ድርጅት ስቲል ቶፕ ፐርነር ነው። ሬዚጁዋል ኢንካም ቢዝነሱን አውርሶ የኛ ቢዝነስ የኢቲኬር ቢዝነስ ምን የሚደረግ ነው? የሚወረስ ነው። እኛ አልፈን ሲስተም ቢውልድ አድርገን ለልጆቻችን ትተነው የምናልፈው አሴት ነው፣ ንብረት ነው። ስለዚህ አሁንም ቶፕ እርነር ነው ማለት ነው ዴክስተር። ስለዚህ ይሄንን ሲስተም ሰምታችሁትም ቢሆን እንደ አዲስ እንድትሰሙት ነው ሼር እያደረግኳችሁ ያለሁት ማለት ነው። the 8 basic building blocks ምን የሚባል አባባል አለ መሰላችሁ? amateurs learn something until they succeed። እደግመዋለሁ። ጀማሪዎች አንድን ነገር ፕራክቲስ የሚያደርጉት ስኬታማ እስኪሆኑ ድረስ ነው። but professionals practice something until they don't get it wrong ይባላል። አሁን ትንሽ ኮንፊውዝ ያደርጋል አይደል? ጀማሪ ሰዎች አንድን ነገር የሚሞክሩት ወይንም የሚማሩት ሰክሲድ እስኪያደርጉ ወይንም እስኪችሉት ድረስ ነው። ፕሮፌሽናል የምትሏቸው ሰዎች ግን ያንን ነገር ምንም አይነት ሁለተኛ ኔቸራቸው እስኪሆን ድረስ ማለት ነው። ኦኬ ምን ማለት ነው? ይሄን ነገር ሰምታችሁት ሊሆን ይችላል። 8 ቤዚክ ቢልዲንግ ብሎክ ግን ማስተር አድርጋችሁታል ወይ? ግልጽ ነው። እንደነ ዴክስተር የገር አሁን ኢቲኬር ላይ ቶፕ ሊደሮቻችን በጣም ከፍተኛ ገንዘብ የሚያገኙ አሉ። በሚሊዮን የሚቆጠር በመቶ ሺዎች የሚቆጠር ገንዘብ አርን የሚያደርጉ ሊደሮች አሉ። እነሱ ሌቭል ላይ ደርሳችኋል ወይ? እዛ ደረጃ የደረሳችሁ ሊደሮቻችን ደግሞ እነ ዴክስተር የገር ላይ
እነ ማርክ ያርኔል ላይ ደርሰናል ወይ? ዓለም አቀፍ ቢዝነስ ቢውልድ አድርገናል። ኢትዮጵያ 130 ሚሊዮን ህዝብ የሚኖርባት ሀገር ነች። የኢቲኬርን ኦፖርቹኒቲ ለምን ያህሉ ሰው አድርሳችኋል? ስንት ሰው ሰምቷል? ስለዚህ ኢምፒቲ ዩር ካፓችሁን ማለት ብታውቁት ብትሰሙትን ኢምፒቲ ዩር ካፕ የሚለውን ስቶሪስ የሚያውቁ ስለዚህ ማታውቁታላችሁ ማለት ነው። ስለዚህ ኢምፒቲ ዩር ካፕ ምን ማለት ነው? አንድ ጃፓን ሀገር ውስጥ የነበረ የቴኳንዶ አሰልጣኝ ማስተር ነበረ ማለት ነው። ቴኳንዶ ታውቃላችኋል? እስኪ እጃችሁን አውጡ። ሌሎቻችሁ አታውቁም? ስለዚህ የዚህ የቴኳንዶ ማስተር ከጃፓን የገበሬ ልጆች እየወሰደ የቴኳንዶ አርትን ያስተምራቸዋል ማለት ነው። ከዛ አንድ የአሜሪካ ፕሮፌሰር ይሄንን የቴኳንዶ አርት ለመማር ወደዛ ማስተር ይሄድና ጥበቡን ይማራል። ከዛ ልጆቹ ግራጁዌት ሲያደርጉ ሲመረቁ ወይንም ቤልት ሲያገኙ ያ ሚስተር ፕሮፌሰር ስል በመሀላችን ፕሮፌሰሮች ልትኖሩ ትችላላችሁ፣ የተማራችሁ ሰዎች ልትኖሩ ትችላላችሁ። ምሳሌ ነው እያደረገን ያለ ነው እንጂ ትምህርትን እያንቋሸሽን አይደለም። ስለዚህ ያ ፕሮፌሰር ለምንድን ነው እኔ በዚህ ማስተርስ አለኝ በዚህ እውቀቱ አለኝ እነዚህ ከገጠር የመጡ ልጆች ግራጁዌት እያደረጉ ቤልታቸውን እየወሰዱ ለምንድን ነው እኔ እንትሬን ማላገኘው ቤልቴን ማላገኘው ብሎ ይጠይቀዋል ማስተሩ። እስቲ ና ቁጭ በል ይለውና ሻይ ለሁለቱም ሲኒ አድርጎ እስቲ ጠጣ ብሎ ይቀዳለታል ማለት ነው። ሲቀዳለት ውሃ የምትቀዱ ከሆነ ሻይ የምትቀዱ ከሆነ ሲሞላ ምንድን ነው የምታደርጉት? ምን እናደርጋለን? እናቆማለን አይደል? ማስተሩ ግን ምን ማድረግ ጀመረ? መቅዳቱን ቀጠለ ማለት ነው። ሲያደርግ እንዴ አቁም ሞልቷል እኮ ሲለው አየህ ለዛ ነው አንተ ግራጁዌት የማታደርገው ያ ማለት ብላክ ቤልትህን የማትወስደው ለዛ ነው። ምክንያቱም ኦልሬዲ ይሄን ነገር አውቀዋለሁ ብለህ ስለምታስብ እኔ ልነግርህ የምፈልገው ነገር በሙላ እየነጠረ ነው የሚመለሰው፣ ክፍት ቦታ የለህም እያለው ነው ማለት። ስለዚህ ኢቲኬሪያንስ 8 ቤዚክ ቢልዲንግ ብሎክ ሰምታችሁትም ቢሆን ዛሬ ለማዳመጥ ቦታ አላችሁ? Are you sure? Are you sure? ኢቲኬር ኢቲኬር ከኋላ ኢቲኬር የኋላ አይሰማም። ኢቲኬር እቃ ልናሻሽጥ ነው እንዴ? ነው ዱ ዩ ቲንክ እቃ ልናሻሽጥ ነው የመጣ ነው? አይደለም። እዚህ ጋር የመጣ ነው ህይወታችንን ልንቀይር። we are here to change our life. okay ህይወታችንን ልንቀይር ነው የመጣ ነው። ስለዚህ what is your dream? ህልማችሁ ምንድን ነው? እኔ ከ20 ዓመት በፊት ኔትወርክ ማርኬቲንግን ስሰማ ህይወቴን ለማሻሻል ጭንቅላቴ ውስጥ በጣም አብዝቶ የሚመላለሰው ስኬት ነበር። ግልጽ ነው። ህይወቴን መቀየር፣ የተሻለ ህይወት መምራት፣ ለምወዳቸው ቤተሰቦቼ የሆነ ነገር ለማድረግ። አሁን አግብቻለሁ፣ የሶስት ልጆች አባት ነኝ። የዛኔ ግን የነበረኝ ህልም ምንድን ነው? የቤተሰቤን ህይወት መቀየር፣ የእናቴን ህይወት መቀየር። ተረዳችሁ? የአብዛኛው የኢትዮጵያዊ ህልም ተመሳሳይ ስለሆነ ነው አይደለም? ስለዚህ ያ ነበረ ህልሜ። ይሄኛው ቬሂክሉ ነው፣ መኪናው መንገዱ ነው። እኛ ካለንበት ወደ መድረስ ወደምንፈልግበት የሚያደርሰን መኪና ነው። ኢቲኬር ቬሂክላችን ነው፣ ደግሞ ምርጥ ነው። ፌራሪ በሉት፣ ሬንጅ ሮቨር በሉት፣ ኢዝ ዘ ቤስት። ኧረ አንዴ ጠዋት ስትነሱ የምታስቡት ከሆነ ግልጽ ነው። ማታ ስትተኙ የምታስቡት ከሆነ ይሄ የተንቀለቀለ ፍላጎት። እስቲ ውስጣችሁን ወደ ውስጣችሁ ተመልከቱና በህይወታችሁ መቀየር የምትፈልጓቸውን ነገሮች አስቡ። አላችሁ እዚህ ጋር ኦኬ። ሁላችንም መቀየር የምንፈልገው ነገር አለ and you can። ምክንያቱም እኔ እንዳልኳችሁ እናንተ የተቀመጣችሁበት ቦታ ተቀምጬ አውቃለሁኝ። I know how you feel። ምክንያቱም ፌል ታደርጌው አውቃለሁኝ። በአካባቢ የነበሩ በጣም የሚያስቀው ነገር አሁን ዛሬ ስመጣ ማለት ነው ይሄን ትሬኒንግ ልሰጥ ስመጣ አንድ ወዳጄ ፎርማቲቭ መኪና ታውቃላችሁ፣ መርሴዲስ እሱን ብላክ ሆን ብላክ እየነዳ አብሮኝ የኔ ቲም ሜምበር የነበረው ትልቅ የመድኃኒት አስመጪ እና እንደዋወላለን።
አልፎ አልፎ እንደዋወላለንና ነብዩ የዛኔ እኮ የወሰናችሁ ትሬኒንጎች ነው የቀየረን እኛን ይለኛል። የምሬን ነው የማወራችሁ እና ኢትስ አሜዚንግ። ስመጣ እንደውም ቆይ ይሄን ስቶሪ ነግራችኋለሁ። ኦልሬዲ ሰክሲድ ያደረጋችሁ ሰዎች አላችሁ፣ ሰክሲድ የምታደርጉ ሰዎች አላችሁ። ግን ዛሬ ላይ ሆናችሁ ኮምፔሊንግ ሪዝናችሁ ምንድን ነው የሚገፋችሁ? ፋይናንሻሊ ሊሆን ይችላል፣ በቤተሰብ ሊሆን ይችላል፣ ኢሞሽናሊ ሊሆን ይችላል፣ ሜንታል ሊሆን ይችላል። የምንቀየርበት በፋይናንስ ብቻ አለ። ኦኬ ምን ይባላል? ቢ ዱ ሃቭ ይባላል አይደል? መጀመሪያ መሆን ባይዘው እንደዚህ አይነት ስልጠናዎች የሚያስፈልጉት ለዛ ነው። we have to be first መሆን አለብን። እንደነ ማርክ ያርኔር ብዙ ማን ነው ዴክስተር የገር ይሄንን ትሬኒንግ በመጀመሪያ ይሄንን ሲስተም ያዘጋጀው ዲስትሪቢዩተር ብዙ ሪጀክሽኖች አጋጥመውት ነበር ኢንዱስትሪው ላይ ማለት ነው። ግን ራሱን እያበቃ ፐርሰናል ዴቨሎፕመንት ትሬኒንጎችን እየወሰደ መጽሐፎችን እያነበበ ከአፕላይኖች እየተማረ ራሱን አብቅቶ ሪጀክሽኖችን ተግዳሮቶችን አልፎ ነው ሰክሲድ ያደረገው። ስለዚህ መጀመሪያ we have to be መሆን አለብን ማለት ሆነን መገኘት መቻል አለብን። ከዛ በኋላ ደግሞ we have to do ማድረግ መቻል አለብን። ከ20 ዓመት በፊት ቦም ላይ ቢዝነስ ኦፖርቹኒቲ ሚቲንግ ላይ ስለ ኔትወርክ ማርኬቲንግ ከተዋወቅኩኝ በኋላ አንድ ያወቅኩት የፐርሰናል ዴቨሎፕመንት ሊደር ጂም ሮን ይባላል። አብዛኞቻችሁ ታውቁታላችሁ። ጂም ሮን ምን ይላል? ስኬትን ዲፋይን ያደረገልኝ የህይወቴን መርህ አድርጌ የወሰድኩት ሰክሰስ ማለት ስኬት ማለት በህይወት few simple disciplines practice every day ይላል። few simple disciplines practice every day ስኬት ማለት በየዕለቱ የተወሰኑ ለስኬት የሚያቀርቡንን ነገሮች ደጋግመን ማድረግ ነው ይላል። በተቃራኒው ደግሞ ውድቀት ፌሊየር ማለት ኤረርስ ኢን ጀጅመንት ሪፒትድ ኤቭሪ ዴይ በውሳኔያችን ላይ የተሳሳተ ውሳኔ እየወሰንን አልባሌ ጓደኞች ጋር እየዋለን ለስኬት የማያበቁ ነገሮችን የምናደርግ ከሆነ ያንን የምንደጋግመው ከሆነ ፌል እናደርጋለን ማለት ነው። ኦኬ ሶ ዛሬ እያደረጋችሁት ያለው ዲሲፕሊን ለምሳሌ ትሬኒንግ መከታተል ጥሩ ዲሲፕሊን ነው መጥፎ ዲሲፕሊን ነው? ይሄ ሲደጋገም ወደ ምን ይመጣል? ወደ ውጤት ይመጣል። ኢንቪቴሽን ማድረግ ዲሲፕሊን ነው አይደለም? እሱ ሲደጋገም ስኬት ይሆናል አይሆንም? ፕሬዘንቴሽን፣ ፎሎ አፕ፣ ትሬኒንግ፣ አሶሲዬሽን፣ ሪክሩትመንት የምንላቸው ሁላ ዲሲፕሊኖች ናቸው። ስለዚህ እነዚህን ሁላ ግን የምናደርገው ምንን ለማሳካት ነው? ህልማችንን ለማሳካት ነው። ቪዥናችንን ለማሳካት ነው። ራዕያችንን ለማሳካት ነው። ስለዚህ እራሳችሁን ዛሬ ጠይቁ። ምን አይነት ሰው መሆን ትፈልጋላችሁ? ምን አይነት ሰው 5 years from now ከ5 ዓመት በኋላ ከ3 ዓመት በኋላ ከ10 ዓመት በኋላ ፈጣሪ እግዚአብሔር ካደረሰን እንኖራለን አይደል? ምን አይነት ሰው ነው ሆናችሁ እራሳችሁን የምታገኙት? ይሄንን ቪዥን ማድረግ ያስፈልጋል። በአስተሳሰብ ሶፊስቲኬትድ የሆነ ያነበበ ሲናገር ሰው የሚያዳምጠው የሚያከብረው አይነት ሰው መሆን። ምን አይነት ነገሮችን ማድረግ እንፈልጋለን? ኦኬ ምን አይነት ነገሮችን ማድረግ እንፈልጋለን በህይወታችን? ምን አይነት መኪና ነው መንዳት የምትፈልጉት? ማቴሪያል ነገር ላይ ስንሄድ ቪዥን አድርጉት። ገብቷችኋል? ዛሬ ጓደኛዬ ፎርማቲንግ ሲነዳ አየሁት አልኳችሁ አይደል? ማለት አሁን ለሱ መኪና መንዳቱ ብርቅ አይደለም ማለት በጣም ብዙ ቢዝነሶች አሉት። ኦኬ ግን የሆነ ሰዓት ላይ እናንተ የተቀመጣችሁበት ወንበር ላይ ቁጭ ብለን ያንን ነገር ምን ያደርገው ነበረ? ቪዥን ያደርገው ነበረ፣ ድሪም ያደርገው ነበረ። ጓደኛዬ ሪል ስቴት ገነባ ያልኳችሁ ጓደኛዬ በ27 ዓመቴ ፎቅ ይኖረኛል ብሎ ሲያወራ ዛሬ ያወራውን ነገር እየኖረ ነው ያለው። ዝም ብለው ኤግዚስት ያደረጉት ሰዎች ያንን ህልም ያላዩ ሰዎችስ ዛሬ የት እንዳሉ አናውቅም። ስለዚህ ለምሳሌ ኢኮኖሚውን እኛን አፌክት የሚያደርገን ሳይሆን እኛ ኢኮኖሚውን አፌክት የምናደርግ ሰዎች መሆን መቻል አለብን። ገብቷችኋል? አሁን የኑሮ ውድነት አለ አይደል? የለም
አለ አይደል? ቻሌንጆች አሉ። ያንን ኢንቫይሮንመንቱ እሱን አፌክት የሚያደርገው ሰው አለ። አዲስ ታይም ኢንቫይሮንመንቱ ደግሞ አፌክት የሚያደርግ ሰው አለ። ተረዳችሁ? ድሮ ታክሲ ላይ ቆሜ ያው እንግዲህ ኔትወርክ ማርኬቲንግ የሚያስተምረን ፖዚቲቭ አቲቲዩድ አለ አይደለ? ታክሲ ላይ ተሰልፌ በቃ ይሄ ሰልፍ በዛ ባይ ዘ ዌይ ጂምሮን ምን ይላል? ጂምሮን በጣም የተማርክ ነህ፣ ሶፊስቲኬትድ ነህ፣ የቢዝነስ ፈላስፋ ነህ፣ ዓለምን ዞረሃል፣ የሚመጡት 5-10 ዓመታት ምን ይመስላሉ እስቲ ንገረን ብለው ጠየቁት ጂምሮንን። ምን አለ? የሚመጡት 5-10 ዓመታት እንዳለፉት 5-10 ዓመታት ናቸው። ምክንያቱም የራሳቸው እድልና ተግዳሮት ይኖራቸዋል አለ። እና እኔ ከብዙ ዓመታት በፊት ታክሲ ስሰለፍም ችግር ነበረ፣ አሁንም አለ፣ ወደፊትም ይኖራል። ተረዳችሁ? አሁን በቃ እንደው መንግስት የሆነ ነገር ማድረግ የለበትም ይሄ ትራንስፖርት ችግር በጣም እኮ ከፍተኛ ነው ይላል አጠገብ የተሰለፈው ሰውዬ ማለት ነው። የዛን አሁን ይሄ በኢንቫይሮንመንቱ ምን የሚደረግ ሰው ነው? አፌክት የሚደረግ ነው አይደል? ምክንያቱም ከሱ ቁጥጥር ውጪ ያለ አካል የሱን ህይወት እንዲቀይርለት ነው የሚያስበው። ይሄ አንድ ምርጫ ነው፣ የተቃወምኩኝ አይደለም። ተረዳችሁኝ አይደል? እኔ እዛ እንደምን ነበር እንደ ወረ ቁም ነገር ጥረን ቢት ነገር ብንገዛ አይሻልም? ይሄ ደግሞ አንድ አቲቲዩድ ገብቷችኋል? የኢትዮጵያን የትራንስፖርት ችግር መፍታት ነው የሚቀለው፣ መኪና ለመግዛት ማሰብ ነው የሚቀለው? ሲንገሩ አይደል? ስለዚህ ህልም ያለው ሰው ባለው ቻሌንጅ አይደለም አፌክትድ የሚሆነው፣ ያንን ቻሌንጅ የሚቀይር ሰው ነው። ኦኬ የቤት ችግር አለ የለም አይደል? ስለዚህ በቃ የክራይ ዋጋ ሊስተካከል ነው መንግስት እንደዚህ አዋጅ አውጥቷል እያሉ መኖር ነው የሚቀለው፣ ወይንስ የራሴ የቤት ባለቤት መሆንበትን ነገር ማሰብ ነው የሚቀለው? ስለዚህ ህልም ማለት ይሄ ነው። ዛሬ ላይ ቆመን ምን አይነት ቤት ውስጥ ነው መኖር የምንፈልገው? ምን አይነት መኪና ነው መንዳት የምንፈልገው? ምን አይነት ገቢ ነው ሊኖረን የሚገባው? ኦኬ እነዚህ ነገሮች ጎል ላይ ምን ይባላል? you can't see a target no you cannot hit a target you can't see ይባላል። የማታዩትን ታርጌት ምን አታደርጉ? መምታት አትችሉ። አንድ ወረቀት ስጡ ይጠቅልላችሁ አንዴ ይቀር። እኔ ግን ማጂክ ላሳያችሁ ነው ዛሬ ማላየውን ነገር መምታት እንደምችል ማለት ነው። እና ባለመኪና ታደላገኘው እዚህ አሁን እኔ አይኔን እጨፍናለሁ ወይ ወደ ኋላ ዞርና ታደለ በመሃላችሁ ከዚህ ከአራት ሮ እንዳታለሽ ማለት 1 2 3 4 አለ እንዳልወረቁ እስከ ካሜራው ባለው ትደበቃለህ። ከዛ በኋላ በቃ ጨርሷል ስትሉኝ እሱን እመጣዋለሁ ማለት ነው። ኦኬ አይታየም ማለት ተደበቀ ገና ነው። አኩኩሉ ልበል ነፍቷል። እሺ ስለዚህ ማጂክ የት አለ? አገኘሁት እንዴ? አላገኘሁትም? መትቻለሁ? አልመታውም። አያችሁ እንደው ሳታዩ ልትቀርቡም ትችላላችሁ እንጂ አትመቱትም። The moral of the story you cannot hit a target you can't see ማለት የማታዩትን ነገር ሊኖራችሁ አይችልም። ተረዳችሁ? ዛሬ ላይ ሆናችሁ ይሄ ልጅ V8 እነዳለሁ ብሎ ካሰበ የመንዳት ቻንሱ ከፍተኛ ነው ከሰራ ማለት ነው። ምንም አይነት ጎል የሌለው ሰው ግን እንደኔ ይስተዋል። ኦፖርቹኒቲዎች ያልፉታል። ከዛ ሰርፕራይዝ ይሆናል። ገብቷችኋል? ወንድሜ ቲንትድ በሆነ V8 እየነዳ ሲሄድ ይሄማ የሆነ ነገር አለው ይላል። ያላየ ሰው እንደሱ ቁጭ ብሎ ትሬኒንግ ያልወሰደ ራዕይ የሌለው ጎል የሌለው ሰው ሰክሲድ ያደረገ ሰው ሲመለከት ምንድን ነው የሚታየው? ኤክስኪውዞች ነው የሚታዩት። ሁለተኛው
ኮሚትመንት ነው። ኮሚትመንት አሁን ህልማችንን አወቅን፣ ራዕያችንን አወቅን፣ ጎል አስቀመጠን። የአክሽን ሰዓት ነው። ፖስተሩ ላይ ታብስታራለ ምንድን ነው የሚለው? አክሽን ነው የሚለው፣ ተግባር ነው። ኮሚትድ መሆን ያስፈልጋል ለህልማችን። ዲቴሉን ታውቁታላችሁ አይደል? ማለት ፕሬዘንቴሽን፣ ፎሎ አፕ፣ ትሬኒንግ እንመጣበታለን። ግን ኮሚትመንታችን ምን ያህል? ዲስ ኢዝ አ ሲሪየስ ቢዝነስ። ኔትወርክ ማርኬቲንግ ላይ ሰክሲድ ለማድረግ ኢቲኬር ላይ ሰክሲድ ለማድረግ ማንኛውም የቢዝነስ ዘርፍ የሚፈልገውን ኮሚትመንት ይፈልጋል። ኦኬ እኔ መጀመሪያ እዛች 5 በ5 በሆነች ክፍል ውስጥ ቢዝነስ ኦፖርቹኒቲ ሚቲንግ ብለው ሲያሳዩኝ በጣም ኢንስፓየርድ ያደረገኝ ነገር ብለው ታውቃላችሁ? ይሄ ካሽ ፍሎ ኳድራንት የሚባለው ግራፍ እንዴ ከሌፍት ኳድራንት ወደ ራይት ኳድራንት አይደለ? ተቀጣሪ ራሱን ቀጥሮ የሚሰራ የቢዝነስ ባለቤት ኢንቨስተር ተብሎ በኔትወርክ ማርኬቲንግ ከሌፍት ኳድራንት ወደ ራይት ኳድራንት መምጣት ይችላለሁ። ከዛ ብዬ ከቢዝነስ ኦነርነት ነው ወደ ኢንቨስተርነት መቀየር ይችላለሁ። ቅድም እየነገርኳችሁ ነበር አይደለ? ሪል ስቴት ላይ የገቡ ሰዎች አሉ፣ ማይኒንግ ላይ የገቡ አሉ፣ ማኒፋክቸሪንግ ላይ የገቡ አሉ ያልኳችሁ መጀመሪያ ዲስትሪቢዩተር ሆነው የቢዝነስ ኦነር ሆነው በዲስትሪቢዩተርነታቸው ያገኙትን ገንዘብ ደግሞ ወደ ኢንቨስትመንት ቀይረው እኮ ነው ኢንቨስተር የሆኑት። ስለዚህ ኢት ሃፕን ኦልሬዲ ምስክር አለ። ዩ ኖ እኔ ቆሜ እየነገርኳቸው ነው እንደምስክር። ብዙ አካባቢያቸው ሰክሲድ ያደረጉ ሰዎች አሉ። ስቶሪያቸውን ልሰሟቸው የምትችሉ በጣም ኢንስፓየር የሚያደርጉ ኔትወርከሮች አሉ ከተማችን ላይ፣ ካምፕኒው ላይ፣ ኢቲኬር ላይ አሉ። ስለዚህ ኮሚትመንታችን ምንድን ነው? የሚገርማችሁ ዶሮና አሳማ ወክ እየበሉ ነው ሰፈር ውስጥ ዶሮና አሳማ። ከዛ አንድ ማስታወቂያ ይመለከታሉ። እቺ ማስታወቂያ ምን ትላለች? የተራቡ ቤተሰቦችን እርዱ የሚል ታፔላ ተለጥፏል። እና ዶሮዋ በቃ በጣም ኢንስፓየር አዘነችና እንርዳቸው፣ እነዚህ የተራቡ ቤተሰቦችን እንርዳቸው ብላ አሳማውን ታማክረዋለች። ከዛ አሳማው እንዴት አሰብሽ ዶሮ፣ በምን አይነት መንገድ እንርዳ ሲላት፣ አይ እኔ እንቁላል እጥላለሁ፣ አንተ ቤከን ትሰጣቸዋለህ፣ ስጋ ትሰጣቸዋለህ። እንዴ አንቺ ዶሮ ትቀልጃለሽ ወይ? አንቺ እኮ እንቁላል ከጣልሽ በኋላ መኖርሽን ትገድያለሽ። እኔ ግን እኮ ሙሉ ኮሚትመንት ነው፣ ገቢ ነው ያደረግሽኝ። ገባችሁ? እንግዲህ አሳማው ታርዶ ነው አይደለ ቤከን የሚሆነው። በእኛ ባህል አሳማ አይበላም፣ ግን የውጭ ምሳሌ ስለሆነ ነው። በሬን በሉት ስጋ አንተ ታበረክታለህ፣ እኔ እንቁላል አበረክታለሁ። ኮሚትመንታችን የዶሮ ነው የአሳማ ብለህ ደግሞ ዶሮና አሳማ እያልከን ነው እናት አባባሌ ገብቷችኋል? ስለዚህ ኢቲኬር ላይ ስንመጣ ኮሚትመንታቸው እንዴት ነው? ትሬኒንጉ ደስ ይላል አይደል? ዝም ብለን ትሬኒንግ ለመውሰድ የምንመጣ ሰዎች አለ። ልክ እንደ ሙቅ ውሃ ነው። ሞቲቬሽን ባይ ዘ ዌይ ልክ እንደ ሙቅ ውሃ ነው ይባላል። ሙቅ ሻወር ስትወስዱ እንዴት ነው? ሻወር ውስጥ ትገባላችሁ። ከዛ በኋላ ለብ ያለ ስሜት ስለሚሰማችሁ ደስ ይላችኋል። መቆየት ትፈልጋላችሁ። ስትወጡ ምን ይላችኋል? ይበርዳችኋል አይደል? ከዛ ድጋሚ ሙቅ ሻወር ትፈልጋላችሁ ማለት። ስለዚህ ዝም ብለን እየመጣን ትሬኒንግ የምንወስድ ሰዎች አለን። ሃይኪንግ ሄዳችሁ አይቻለሁ፣ በጣም ደስ ይላል። አሶሲዬሽኑ ደስ ይላል። ሰክሲድ ካደረጉ ሰዎች ጋር ማውራቱ፣ ኢንስፓየርድ መሆኑ፣ መጽሐፍ ማንበቡ፣ ብላ ብላ የምትሉት ደስ ይላል። ግን ይሄ ምንድን የዶሮ ስራ ገብቷችኋል? እንዳሳማው ፉሊ ኮሚት ወይንም እንደ በሬው ሙሉ ኮሚትድ ሆነናል ወይ ነው ጥያቄ። ለምናችን፣ ለህልማችን፣ ለራያችን። እኔ እንደዚህ ሆና ለምን ቤት እነዳለሁ ብሏል። ደስ ይላል አይደል? ትልቁ ጥያቄ ግን ቤት እነዳለሁ 2026 ነጭ ከለር ሌዘር ሲት ክሪም ሌዘር ሲት ማለቱ አይደለም። ያንን ቤት ለመንዳት፣ ያንን ቤት ለመግዛት፣ ለመስራት፣ ያንን 500,000 1 ሚሊዮን 2 ሚሊዮን በወር ለማግኘት ምን ያህል ኮሚትድ ነው ትልቁ ጥያቄ። የሆነ ጊዜ አይ ቲንክ ስፔን ውስጥ ይመስለኛል በጥንት ጊዜ ጦርነት ነበርና ጀነራሉ የጠላትን ኃይል ሲመለከት በቁጥርም ባላቸው የጦር መሳሪያ በጣም ኃያል ሆኖ ያያቸዋል። እሱ የያዛቸው ወታደሮች ትንሽ ናቸው። ስለዚህ
በመሃላቸው ወንዝ አለ። ያንን ወንዝ ከተሻገሩ በኋላ ጀነራሉ ትእዛዝ ይሰጣል። ያ ትእዛዝ ምንድነው? መርከባችሁን አቃጥሉ፣ መርከቡን አቃጥሉ። ስለዚህ መርከቡን ጀነራል ነው ትእዛዝ ይቀበላል፣ ወታደሮቹ ያቃጥላሉ ማለት ነው። እዛ ምን አላቸው? እንግዲህ እኛን አያችሁናል አላቸው። በቁጥር እናንሳለን፣ ጠላቶቻችሁን ተመልከቱ፣ በቁጥር ይበዛል፣ ከኋላችን ወንዝ ነው ያለው። ስለዚህ ወይ ታሸንፋላችሁ ወይ ትሞታላችሁ። ዊን ኦር ፐሪሽ። ኢማጂን መርከቡ ቢኖር እነዚህ ወታደሮች በምን አይነት ሁኔታ ሊዋጉ እንደሚችሉ አስቡ። ባካፕ ፕላን ቢኖራቸው፣ መሸሻ ቢኖራቸው፣ መሸሸጊያ ቢኖራቸው እንዴት ነው የሚዋጉት? መርከባቸው ስለሌለ ፕላን ቢ ስለሌላቸው እነዚህ ወታደሮች ግን ተዋግተው ያንን ከባድ ኃይል ምን አደረጉ? አሸነፉ። ስለዚህ the moral of the story የዚህ ስቶሪ መልእክት ምንድን ነው? ኢቲኬር ላይ ስትመጡ ሆቢያችሁ ነው ደስ ይላል አለ። ቅዳሜ አሪፍ ቦታ ዘንጣችሁ ፏ ብላችሁ ታምራላችሁ፣ ደስ ይላል። ግልጽ ነው። መታችሁ ትሬኒንግ ወስዳችሁ ኢንስፓየር ሆናችሁ ለመሄድ ነው ወይንስ የምር ፕላን ቢ ሳይኖራችሁ ኮሚትድ አድርጋችሁ? የአሳማ ምሳሌ ሰጥቷችሁ አይደል? ዶሮ እኮ እንቁላል ጥላ ትሄዳለች፣ ሌላ እንቁላል ትጥላለች። ስለዚህ ይሄን ነገር ልሞክረው እስቲ፣ ኢቲኬርን ልሞክረው፣ ኔትወርክ ማርኬቲንግ ልሞክረው። እዛ ሰክሲድ ካላደረግኩኝ ግን ምን አደርጋለሁ? የሆነ ነገር ጀምራለሁ፣ የሆነች ፕላን አለች ነው ወይንስ this is it I will win no matter what? በምንም አይነት ሁኔታ እዚህ ካምፓኒ ላይ ሰክሲድ አድርጌ ያስቀመጥኳቸውን ቪዥኖችን ህልሞችን በሞላ አቺቭ አድርጋለሁ። I will win no matter what ማለት መቻል አለብን። Are you with me? ኢቲኬር I care, you care, we care። ሶስተኛው ካፒታል፣ ብሎክ ነምበር 3 ካፒታል። ኔትወርክ ማርኬቲንግ ላይ ጆይን ስናደርግ አሁን ትራዲሽናል ቢዝነስ ላይ ሄዳችሁ አንድ ቢዝነስ ሊጀምር ብትሉ አንደኛ ላይሰንስ ታወጣላችሁ አይደለ? ሁለተኛ ቤት ትከራያላችሁ። አገልግሎትም ከሆነ የምትሰጡት አገልግሎት የሚያስፈልገው ካፒታል ይኖራል። የምትሸጡት እቃም ከሆነ የሚያስፈልገው ካፒታል ይኖራል። ኔትወርክ ማርኬቲንግ ላይ ካፒታላችሁ ሰዎች ናቸው። በጣም ሚኒመም እንዳልኳችሁ እኔ ኢንስፓየር ያደረገኝ ኤምኤልኤምን ጆይን ሳደርግ ከ20 ዓመት በፊት በጣም በትንሽ አንደኛ የምትጠቀሙት እቃ ይሄንን ቢዝነስ ጆይን ባታደርጉም የሚያስፈልጓችሁን መሰረታዊ እቃዎች ገዝታችሁ የተወሰነውን ተጠቅማችሁ የተወሰነውን ሽጣችሁ ሪተርን ኦን ኢንቨስትመንት አግኝታችሁ አትርፋችሁ ሪቴል ፕሮፊት አግኝታችሁ የችርቻሮ ትርፍ አግኝታችሁ ከዛ በኋላ እንደዚህ አይነት ኢንቫይሮንመንት ተመቻችቶላችሁ አዩዝሚ ቀላል እኮ አይደለም። ኢትስ ኖት አ ጆክ። እምሬ ነው የማወራችሁ። ዛሬ እኮ ፓርኪንግ መቆም አትችልም። መኪና ኖሮ 40 ብር ከሌለ አትቆምም። ገብቷል? በቃ ኤቭሪቲንግ ዋጋ አለው። ግን እኛ መተን ኮምፎርታብሊ ቁጭ ብለን ትሬኒንግ በነፃ ወስደን ሊደሮች ካውንስል አድርገውን አቬሌብል ሆነውልን ሰክሲድ ማድረግ ካልቻለ እንዴት ነው ሰክሲድ የምናደርገው? አዩዝሚ ስለዚህ ካፒታላችን ምንድን ነው? ሰዎች ናቸው። people are your initial capital of the business። ይሄንን opportunity ሼር ልናደርግ ያስፈልጋል። ኦኬ ሰዎች ስንል ይሄን ቢዝነስ ስንጀምር ኦኬ ህልም አለን። ከዛ በኋላ ኮሚትድ ሆነናል፣ ለህልማችን ለራያችን ኮሚት አድርገናል። ቀጥሎ የሚመጣው ነገር ምንድነው? ኮንታክት ሊስት መጻፍ ነው። የሰማነውን opportunity ለሰዎች ሼር ማድረግ መቻል ያስፈልጋል። ኮንታክት ሊስታችን ደግሞ በሁለት ይከፈላል። unknown and known። ኦኬ በሁለት ልትከፍሉት ትችላላችሁ፣ በሶስት ልትከፍሉት ትችላላችሁ። ሆት ማርኬት፣ ዋርም ኤንድ ኮልድ ብላችሁ ልትከፍሉት ትችላላችሁ። አንድ ሰው 25 ዓመት ከሞላው ወይንም 18 ዓመትም ከሞላው ለአቅመ ሔዋን ለአቅመ አዳም ከደረሰ ለአቅመ ስራ ከደረሰ በትንሹ 150 ሰው ያውቃል ተብሎ ይጠበቃል። ምክንያቱም
ኤሌመንተሪ ተምራችኋል አይደል? ኬጂ ተምራችኋል። ከኬጂ ነው መጀመሪያ ያለባችሁ። ኬጂ አብሮኝ ማን ተማረ? ሜሞሪያችሁ ሜሞሪ ጆገርስ ይባላል። ማን ነው የተማረው? ይሄንን ኦፖርቹኒቲ ሼር ላደርገው የሚገባ ሰው ማን ነው? ኤሌመንተሪ ማን ነው አብሮኝ የተማረው? ሃይ ስኩል ማን አብሮኝ ተማረ? ኮሌጅ አብሮኝ ማን ተማረ? ስራ ቦታ ላይ የመጀመሪያ ስራዬ ላይ ማን አብሮኝ ተማረ? ማን ሰራ? ሁለተኛ ስራዬ ላይ ጎረቤቶቼ፣ በአካባቢ ያሉ ሰዎች፣ እቃ የምገዛቸው ሰዎች are you with me? አስቡት እስቲ ዘመዶቻችሁ ካገባችሁ የሚስቶቻችሁ የባሎቻችሁ ዘመዶች ኢማጂን ይሄን ፕሮዳክት የሚፈልጉ ይሄንን ኦፖርቹኒቲ የሚፈልጉ ሰዎች ያንን ኮንታክት ሊስት ልንጽፍ ይገባል። የሆነ የትራንስፖርት ድርጅት ሲኢኦ በአንድ ሌጌ ላይ እንዳለ ሲኢኦ ነበሩ። ባይ ዘ ዌይ አም ሲሪየስ። እና ነቢል ይደውሉና እስቲ ሂጂና ሂልተን የእንትን ትራንስፖርት ሲኢኦ ይጠብቃል ሂድና አውራው ይሉኛል። ስለ ፖስቸር ልነግራችሁ ሂልተን የዛን ኪሴ ላይ እኮ የሻ የለኝም ላቤው ላይ እየመጣ ነው የሚሄደው ማለት ሂልተን ሲለኝ ዩ ኖ ወጪውን አስቡት። በቃ እንደምን ቤ ሄዳለሁ። ሲያዩኝ ፕሪጀጅ ያደርጉኛል። ልጅ ነኝ፣ ቀጭን ነኝ፣ ነገርኳችሁ ማትሪክ ወድቄያለሁ። እና አንድ ትልቅ የትራንስፖርት ድርጅት ሊሆን ይችላል። ሰርክል ኦፍ ኢንፍሉዌንስ ማለት ይሄ ነው። ምክንያቱም አንድ ሲኢኦ ከሆነ ሳይን አፕ የምታደርጉት ጓደኞቹ ሲኢኦ ናቸው። ስለዚህ ትላልቅ ሰው በአንድ ላይ እንዳለ በቃ ሲኢኦ ናቸው። የምሬን ነው። ከዛ ሄዳለሁ ሂልተን አንቺ ነሽ ይሉኛል። ከዛ ስልኩን ላይ ይደውላሉ። አንደኛው ከፍ ያለው ነበር ስሙና ከፌ ማንን የላከው ምናምን እኔ ቁጭ ብዬ እኮ ነው። አረ እንዲ ነው ነቢል ግድ የለም ስማው ምናምን ይላል ደግሞ ማለት ዳውን ላይ ነው። ከዛ በቃ እንደምንም ምናምን ሰዓቱን አይቶ ምናምን እሺ ጀምር ምናምን ይላል ማለት ነው። አፋችሁ ሱቃችሁን አላልኳችሁ? The moment I open my mouth, they will switch off their phone because of my posture. የዛኔ ማትሪክ መውደቅ it doesn't matter. Are you with me? ቀጭን መሆን it doesn't matter. ኪሴ ውስጥ 20 ብር መኖሩ it doesn't matter. የሱ ሲኢኦነት it doesn't matter. I am the president. Are you with me? በፓሽን okay? በፓሽን ስለ ኢንዱስትሪው ስለ ፕሮዳክቱ ሳይን አፕ ሰርች የሚሄድ ሪጀክሽንም ቢሆን it doesn't matter. እኔ honestly speaking አሁን የተወሰነች ልምድ አለችኝ አይደለ? በህይወት የሆነ ከነበረኝ የሆነች ልምድ አለችኝ። ራሴን ስገመግመው ladies and gentlemen ራሴን ስገመግመው ነቢል the best version of ነቢል ኔትወርክ ማርኬቲንግ ላይ ያለ ነው። I'm serious. the best version of ነቢል ኔትወርኪንግ ላይ የነበረ ነው። ታነባላችሁ ኢንስፓየርድ ትሆና you can feel my passion አይደለ? because ይሄ environment ቀላል አይደለም። እዚህ ፕሊዝ ፖስቸር ይኖራችሁ። you are the president present ዛሬ እናንተ ወደፊት መሆን የምትፈልጉትን እያሰባችሁ ነው ፕሬዘንት ማድረግ ያለባችሁ እንጂ it doesn't matter የሰውየው ፖዚሽን doesn't matter. you have the best opportunity በተለይ በዚህ ኢኮኖሚ ብያለሁ ቅድምና present ሌላው ብሎክ ነምበር 3 follow up and closing ነው። ኦኬ ኢንቫይት አደረግነው ፕሬዘንት አደረግነው and then follow up. strike the iron while it's hot ይባላል። አንድ ትኩስ ብረት የሚጣመመው ምን እያለ ነው? ትኩስ እያለ ነው። ኦኬ ስለዚህ ስለ ፕሮዳክታችሁ ስለ ኦፖርቹኒቲያችሁ ፕሬዘንት ካደረጋችሁ በ24 እና 48 ሰዓት ባለው ጊዜ ውስጥ ፎሎ አፕ ልናደርግ ይገባል። ፎሎ አፕ የምናደርገው ለምሳሌ ጎልፍ ላይ ጎልፍ ታውቃላችሁ አይደል? ጎልፍ ለምሳሌ የጎልፍን ኳስ ማትከተሉት ኦብጀክት የሚያደርጉት ነገር ካለ ግልጽ መሆን ያለበት ነገር ካለ ክላሪፋይ የምታደርጉት ነው። ኦብጀክሽን ሲያጋጥማችሁ ለምሳሌ አንዳንዴ የዚህ ኢንዱስትሪ የኔትወርክ ማርኬቲንግ ኢንዱስትሪ ፒራሚድ ስኪም ነው የሚሉ አሉ አይደል? በዜና አይተናችሁ እንዲህ ተብሎ የሚላችሁ ይኖራል አይደል? ኔጌቲቭ የሆኑ ሐሳቦች ከሌላ ሰምተው ኦሬዲ እንዳይወስኑ የሚያደርጋቸው ነገር አለ። የምትሉት ነገር ምንድነው? ፊል ፌልት ፋውንድ የሚባል ነገር አለ። አይ ኖ ሃው ዩ ፊል እንዴት እንደሚሰማ አውቃለሁ። እኔም ወደዚህ አንደኛ እውነት መሆን መቻል አለበት። በውሸት ላይ መሰረት ያደርግ አይደል?
I know how you feel የሚሰማህን ነገር አውቃለሁ ምክንያቱም እንደዚህ አይነት ስሜት እኔም ተሰምቶኝ ነበረ guess what I found out ምን እንዳወኩኝ ግን ልንገራችሁ ገጽ ነው we have one of the best network marketing company in Ethiopia if not in Africa if not in the world ለምን በጣም ብዙ ፕሮዳክት ላይኖች አሉ ለምን የሚገርም ሊደርሺፕ አለን የሚገርም ሲኢኦ አለን ለምን ብዙ ስኬታማ የሆኑ ሊደሮች አሉ ኦኬ ብዙ ምክንያቱም ብዙ ስቶሪዎች አሉ በፕሮዳክቶቻችን የተጠቀሙ ቴስቲሞኒዎች አሉ ደደደደደደደ I know how you feel I felt it too ተሰምቶኝ ያውቃል guess what I found out ይሄንን found out አድርጌያለሁ ይሄ ኦብጀክሽናቸው ምን ያደርጋል ማለት ነው ክሊር ያደርጋል ስለዚህ ወደ ክሎዚንግ ወደ ሳይን አፕ ለማድረግ ወይንም ወደዚህ ካምፓኒ እንዲቀላቀሉ ይረዳል ማለት ነው ማለት ስለዚህ ፎሎ አፕ is very important ከ24 እስከ 48 ሰዓት ባለው እየጨረስን ነው ሌላው ትሬኒንግ and applying stick with your applying ቅድም እንዳልነው formal education will make you a living but personal development will make you a fortune ሀብት ይሰጣል እዚህ እኮ ማንማረው ነገር የለም አይደል ስለ ራሳችን እንማራለን ስለ አቲቲዩድ እንማራለን ስለ ስኬት እንማራለን ስለ ጎል ሴቲንግ እንማራለን ስለ ቪዥን እንማራለን ስለ ፋይናንሻል ኢንተለጀንስ እንማራለን ማንማረው ነገር የለም ይሄ ቢ ዱ ሃቭ ያልነውን እኛ ሆነን ሰርተን እንድናገኝ የሚያስችለን ኢኩዊፕድ የሚያደርገን ነው ስለዚህ ዶንት ሚስ ትሬኒንግስ ቅድም እንዳልኳችሁ አንድን ትሬኒንግ ደጋግማችሁ ብትሰሙትን አንዷ አባባል ልትቀይራችሁ ትችላለች ደግማችሁ ሰምታችሁት የሆነ ኢንስፓየርድ ልትሆኑ ትችላላችሁ ዛሬ ብዙ ሰው አለ እዚህ 5 ሰው ኢንስፓየርድ ሊሆን ይችላል ከዛ በኋላ ያ ካምፓኒው ላይ ከፍተኛ ኦርጋናይዜሽን ላይ ከፍተኛ ለውጥ ሊያመጣ ይችላል ኦኬ ሶ ዶንት ሚስ ትሬኒንግ ሶ what to do ምንድነው የምናደርገው እንዴት ነው የምንሰራው የት ነው የምናደርገው ለምንድነው why ተመልሼ ወደ ቪዥን እና ድሪምስ ወስዳችሁ እዚህ ቢዝነስ ላይ ሰክሲድ ለማድረግ የመጀመሪያው ቪዥን በሉት ድሪም በሉት ኦኬ ወይንም ዋይ በሉት በርኒንግ ዲዛይር በሉት ዋይ you need to answer why ለምንድነው የመጣኸው ዛሬ በቃ ለምን ይሄን ካምፓኒ ጆይን አደረክ you need to answer that why የሚለውን ስንመልስ how ይመጣል ለምንድነው የገባሁት በቃ በተለይ ደግሞ ከናንተ ውጪ አሁን ለኔ ዋይ የነበረው ከኔ ውጪ ያለ ምክንያት ነው ገብቷችኋል ለምሳሌ ቤተሰባችሁን ለመቀየር እናታችሁን ለመርዳት ምናምን ከሆነ ወይ ልጃችሁን የተሻለ ህይወት እንዲኖረው ለማድረግ ወይንም ከፍ አድርጋችሁት የድህነትን ሰንሰለት ከትውልዳችሁ በጥሶ ለመጣል የሚለው የእያንዳንዳችን ምክንያት ይለያያል ያንን ምክንያት ካወቀን ከዛ በኋላ አንስቶፐብል ነን ሃው የሚለውን በትሬኒንግ የምንማረው ነው ማለት ነው ኦኬ ይሄንን ደግሞ እንድናደርግ አፕላይኖች አሉ አፕላይኖች እዚህ ካምፓኒ ላይ ጆይን አድርገው ሰርተው ወድቀው አሸንፈው ተሳክቶላቸው ብዙ ኤክስፒሪየንስ ያላቸው ናቸው ስለዚህ ምንም ነገር ያለ አፕላይናችን ካውንስል ወርኪንግ አፕላይን በተለይ ወርኪንግ አፕላይን ቀጥታ ስለሆነ ብቻ አይደለም የሚሰራ አክቲቭ የሆነ go in your organization and then ማን ነው እየሰራ ያለው ማን ነው ፕሬዘንት የሚያደርገው ማን ነው ፎሎ አፕ የሚያደርገው do you understand working upline ማን ነው ትሬኒንግ የሚሰጠው ማን ነው ቲሙን ሰፖርት የሚያደርገው working upline-አችሁ ጋር you need to stick upline-ን በተመለከተ anything positive should go down እኔ እኮ በቃ የልጅ አስተዳደግም እኮ ይመስለኛል አንዳንድ ኔትወርክ ማርኬቲንግ ኤቭሪድ እኮ anything positive should go down anything positive should go down anything negative should go up ለምሳሌ የሰዎች ቢዝነስ ነው አይደል ኔትወርክ ማርኬቲንግ ኢቲኬል ቻሌንጆች ያጋጥማሉ አይደለም ብዙ ኦርጋናይዜሽን እንደዚህ እየመራችሁ ሱቅ ከፍታችሁም ከጎረቤት ጋር ልትጣሉ ትችላላችሁ ግልጽ ነው ስለዚህ ችግር በሚያጋጥምበት ጊዜ ያንን ችግር ያንን ኦብጀክሽን ያንን ቻሌንጅ ተግዳሮት ወደ ላይ ነው መውሰድ ያለብን አፕላይኖች መፍታት የማይችሉ ከሆነ ሊደርሺፖች አሉ አይደለ በየደረጃው ሊደሮቹ መፍታት የማይችሉ ከሆነ I am 200% sure the CEO will solve it ገብቷችኋል ስለዚህ anything negative should go up ፖዚቲቭ ነገር ሲኖር ጥሩ ዜና ሲኖር ለምሳሌ ሪትሪት አደረጋችሁ አይደለ ገብቼ ዩቲዩባችሁን ስመለከት አብዛኞቻችሁ ሰብስክራይብ አላደረጋችሁ
ማለት ኢቲኬር እንዳለው አዲያም ልክ ነኝ። ኢቲኬር እንዳለው ኃይል ሶሻል ሚዲያችሁ ላይ አትሳተፉ። በሶሻል ሚዲያ ዘመን ሾርት እያደረጋችሁ ሪትሬታችሁን ሰክሰስ ዴያችሁን ሼር አታደርጉም። ኢትስ ክሬዚ። የምሬ ነው የምላችሁ። እንደ ዶሮዋ ማሽካካት አልቻላችሁም ማለት ነው። ቱሎች አሏችሁ ግን you're taking it for granted። ስለዚህ ያንን ማድረግ ያስፈልጋል። stick with your upline. Your upline is your lifeline. Consult each step. Be coachable. ኢጎ መጥፎ ነው by the way። ኢጎን የመሰለ ሰውን የሚጎዳ ነገር የለም። ለመማር ዝግጁ መሆን መቻል አለብን። የአማዞን ሲኢኦ ኤንድ ፋውንደር ጄፍ ቤዞስ ምን ይላል? አንደኛው የስኬት ሚስጥር ኤክስፐርት ሆነ ሳለ ቢግነር ሜንታሊቲ መኖር ይላል። ይሄ በጣም አስፈላጊ ነው። እንግዲህ አስቡት፣ የዓለም ቶፕ ቢሊዮነር ከሚባሉት ውስጥ ከአንድ 3 ውስጥ ወይ 4 ውስጥ አለ አይደል ጄፍ ቤዞስ። እንደዛ አይነት ሀብት ገንብቶ ኤክስፐርት ነኝ እንኳን አይልም። ቁጭ ስላለ ለምሳሌ ኢማጂን ከቲሞቼ ጋር ሲቀመጥ አለ ኦልዌይስ ቢግነር ሜንታሊቲ ነው የሚኖረኝ አለ። ምክንያቱም ኦልሬዲ እንደ ኤክስፐርት ከተቀመጥኩኝ አለ አንድ ሐሳብ ያለው ሰው ሼር አያደርገኝም አይደለ? ጄፍ ቤዞስ ነው ይልና ያንን ኦርጋናይዜሽን የሚቀይርበትን ሐሳብ ይይዘዋል። አንተ ታውቃለህ ሰር ይላል ማለት ነው። አባባሌ ግልጽ ነው። ሐሳቡን አይገልጽም። ስለዚህ ቢ ኮቸብል። ከተለያየ ባክግራውንድ ልትመጡ ትችላላችሁ። ለምሳሌ የትምህርት ዝግጁነታችሁ፣ ፋይናንሻል አቅማችሁ ምናምን ካፕላይናችሁ የሆነ የተሻለ ሊሆን ይችላል። እዚህ ጋር ግን ስትመጡ አይሰራም። ያ you understand you need to listen you need to empty your cup። ጭንቅላታችን የተማርነውን ነገር እዛ ቁጭ አድርገን እንደ አዲስ ለማወቅ እንደ ልጆች ኪዩሪየስ መሆን አለብን። ኪዩሪዮሲቲ to be a champion be like a child ይባላል። አሸናፊ ለመሆን እንደ ህፃናት ምን ሁኑ? የምትጓጉ ሁኑ። ለማወቅ ጉጉ ሁኑ። ያላወቅነው ብዙ ነገር አለ አይደል? ስለዚህ ኮቸብል እንሁን ማለት ነው። don't stop learning። መማራችሁን አታቁሙ። the more you learn the more you earn። በተማርን ቁጥር እናገኛለን። እያገኘን ደግሞ የምንማርበት ትልቅ ካምፓኒ ኢቲኬር ነው። ኦኬ የመጨረሻው ዱፕሊኬሽን ነው። are you with me? ከኔ ጋር ናችሁ? እንቅልፋችሁ መጣ እንዴ? እስቲ ለራሳችሁ አንዴ አጨብጭቡ። come on ሞራል እንዳታቆሙ። come on እሺ so duplicate እስካሁን ያወራናቸውን 8 ቢልዲንግ ብሎኮች ማስተላለፍ የማትችሉ ከሆነ ወደ ኦርጋናይዜሽናችሁ ኢትዮጵያ ውስጥ ከሚነሱ ችግሮች መካከል እኔ ፖድካስት ላይ የሚመጡ ኮንትራክተሮች አሉ፣ 100 ፕሮጀክቶች የሰሩ በጣም ትላልቅ ባለሀብቶች ሪል ስቴት ላይ ያሉ። አንድ የሚያነሱት ነገር የሰክሰሰር ችግር ነው። ኦኬ አንድ ካምፓኒ አባትየው ይመሰርተዋል፣ ትልቅ ደረጃ ያደርሰዋል። አባትየው በእድሜ ምክንያት በጤና ምክንያት ወይ ጡረታ ከወጣ ወይ ህይወቱ ካለፈ የዛ ድርጅት ቀጣይነት አደጋ ውስጥ ይወድቃል ማለት ነው። ግልጽ ነው። ለዛ ነው አሜሪካ ውስጥ ብትሄዱ ሁለተኛ ትውልድ፣ ሶስተኛ ትውልድ፣ አራተኛ ትውልድ የቆዩ ትላልቅ ካምፓኒዎች አሉ። ስለዚህ የኛም ቢዝነስ ኢቲኬር ላይ ያለን ቢዝነስ ኦርጋናይዜሽናችን is our business። ግልጽ ነው። ስለዚህ እኛ አይደለንም ንጉስና ንግስት ሆነን መታየት ያለብን። በቃ የተለየ አቲቲዩድ ይፈልጋል። ጡረታ መውጣት የምትፈልጉ ከሆነ ሪታየር ማድረግ የምትፈልጉ ከሆነ በዚህ ቢዝነስ እንደነ ዴክስተር የገር ህይወታችሁ ካለፈ በኋላ ቢዝነሳችሁን ለልጆቻችሁ ለልጅ ልጆቻችሁ ማውረስ የምትፈልጉ ከሆነ ከናንተ የተሻሉ ሰዎችን መፍጠር ያስፈልጋል። ያንን ደግሞ የምናደርገው ምንድነው? ያወቅነውን ዱፕሊኬት ማድረግ ስንችል ነው። ወደ ታች ማስተላለፍ ስንችል ነው። ቀላል በሆነ መንገድ። ኦኬ ህልምህ ምንድነው? ሰው ላይ መስራት ያስፈልጋል። ዳውን ላይኖች ህልማቸውን ማወቅ መቻል አለባቸው። ህልማቸውን መጻፍ መቻል አለባቸው። ኮሚትር ሊሆኑ ይገባል። እንዳሳማ መሆን አለባቸው አልላችሁም፣ ምሳሌው ጥሩ ስላለ ግን ገብቷችኋል አይደለ? so you have to give all in how to invite, how to present, how to follow up እነዚህን ሁላ ነገሮች ልናውቅ ይገባል ማለት። ስለዚህ don't be a king, be a king maker። ንጉስ ወይንም ንግስት መሆን ሳይሆን ያለብን የኦርጋናይዜሽናችን ሁሉን ነገር እናንተ የምታደርጉት ትሬኒንግ እናንተ ብቻ የምትሰጡ ከሆነ
ለክሎዚንግ አንድ አፕላይን ብቻ የሚጠራ ከሆነ ጫና አለው አይደል? ሊደሮች አንዳንዴ እናንተ ላይ የምረዳው ነገር ይኖራል። ይሄም ይደውላል፣ ይሄም ይደውልና በጣም ኢምፖርታንት ፕሮስፔክት አለኝ አይደል? እባክሽ ነይና ክሎዚንግ ስሪልኝ አይደል? ይከብዳል። በአንድ ሰዓት ብዙ ቦታ መገኘት አንችልም። ስለዚህ ዱፕሊኬት ማድረግ መቻል አለብን። ንጉሶችን፣ ንግስቶችን መፍጠር መቻል አለብን ማለት ነው። ኦኬ። ስለዚህ መጨረሻ ላይ ኦልሞስት ጨርሰናል። ማስተላለፍ የምፈልገው መልእክት ምንድነው? በቻልነው አቅም እንግዲህ ከናዲያም ጋር ተነጋግረን ለሚቀጥሉት 3 ሳምንት የተለያዩ ሰብጀክቶች ላይ እየተዘጋጀው መጥቼ ያለችኝ ትንሽ ኤክስፒሪየንስ ሼር ማድረግ አስበናል። Thank you so much. Thank you. ስለዚህ አብረን ኦርጋናይዜሽናችንን የምናሳድግበት ኦኬ በቃ ታሪክ የምንሰራበት አዲስ ዓመት እየመጣ ነው አይደል? አዲስ ዓመት እየመጣ ነውና የጉንዳን ፍልስፍና ይባላል። አብዛኞቻችሁ ታውቁታላችሁ። የጉንዳን ፍልስፍና ምንድነው? ጉንዳኖች ክረምት ጉንዳኖች ይታያሉ እንዴ? አይታዩም አይደል? ስለዚህ ጉንዳኖች መቼ ነው የሚበሉት? ክረምት ላይ ጉድጓዳቸው ውስጥ ከተደበቁ የሚበሉት መቼ የሰሩትን ነው? በጋ የሰሩትን ነው። የአንት ፊሎሶፊ ወይንም ሜንታሊቲያቸው ምን መሰላችሁ? ጉንዳኖች በበጋ ወቅት ክረምትን ያስባሉ። በጋ ሲሆን ሁል ጊዜ ክረምት እንደሚመጣ ያስባሉ። አዩዝሚ ስለዚህ ለክረምት ያጠራቅማሉ ማለት ነው። ልክ ክረምት ደግሞ ሲመጣ ጉድጓዳቸው ውስጥ ደግሞ ሆነው ምንን ያስባሉ? በጋን ያስባሉ። ክረምትን ሁል ጊዜ በጋን ነው የሚያስቡት። በጋ ውስጥ ሆነው ደግሞ ክረምትን ነው የሚያስቡት። ስለዚህ አዲስ ዓመት እየመጣ ነው። አንዳንዶቻችሁ ኦርጋናይዜሽናችሁ አላድግ ብሏችሁ በተለያየ ምክንያት የተጨነቃችሁ ሰዎች ልትሆኑ ትችላላችሁ። ግን ምን ይመጣል? በጋ ይመጣል። ለበጋ ግን ክረምት ላይ ምን ማድረግ ያስፈልጋል? መስራት ያስፈልጋል። ኦኬ። ስለዚህ አዲሱን ዓመት የተሻለ እንደምናደርግ ተስፋ አደርጋለሁ። አንድ አባባል አለች ሁሉ ጊዜ የምወዳት፣ ራስህን ትጠይቃለህ ማለት you ask yourself who like our greatest fear ይላል ማለት ትልቁ የህይወታችን ፍርሃት it's not we are inadequate። የህይወታችን ትልቁ ፍርሃት በቂ አለመሆናችን አይደለም የሚያስፈራን፣ we are powerful beyond measure ከምናስበው በላይ ፓወርፉሎች ነን። it's not our darkness that frightens us የሚያስፈራን ጨለማችን ማለት ጨለማ ስንል አለመቻላችን ኢንሴኩሪቲያችን አይደለም። የሚያስፈራን is our light። ራስህን በቃ ፓወርፉል እንደሆንክ ታውቀዋለህ፣ ግን ያስፈራል። do you understand? ያ ነው deep down trust me ያ ነው የሚያስፈራ። ስለዚህ you ask yourself ራስህን ትጠይቃለህ who am I? እኔ ማን ነኝ? ሰክሰስፉል መሆነው V8 ምነዳው ትልቅ ቤት ውስጥ ምኖረው in millions በወር ማገኘው ዓለምን ምዞረው ለትውልዴ እኔ ማንነኝና ነው እኔ የትውልዴን የድህነት ሰንሰለት ምሰብረው ብለን አንዳንድ ያነሱ ፍርሃቶች ይመጡብናል። ትልቁ ጥያቄ ግን the biggest question is who are you not to be? አንተ ማነህና V8 ማነዳው አይደል? አንተ ማነህና ስኬታማ ማትሆን? አንተ ማነህና ትላልቅ ኦርጋናይዜሽኖች ቢውልድ ማታደርገው? አንተ ማነህና ሰክሲድ ማታደርገው? ራሳችሁን ይሄን ጠይቁ። ስለነበረን ቆይታ በጣም አመሰግናለሁ። ለራሳችሁ አጠጡ። እስቲ በሞራል የታል ከመቀመጫችሁ ብድግ ብላችሁ ነቢል